አሰፋ እባላለሁ የዚህ ፕሮጀክት መሐንዲስ ነኝ። ያው እንግዲህ አሁን እንደምታዩት 724 በሚል መርሃ ግብር ስራችንን እየሰራ እንገኛለን። 724 ማለት 7 ቀን 7 ሌሊት ማለት ነው። በ24 ሰዓት አገልግሎት እየሰጠን ያለ ነው። ይሄን ደግሞ ምንድነው ለመስራት ያሳሰበን በ24 ሰዓት ስራችንን በማከናወን በአጭር ጊዜ ባሰብነው ሳይሆን ከታቀደው በፊት ስራዎችን ለማጠናቀቅ የራሳችን የሆነ የስራ ፕላንና አቅድ አውጥተን በዚህ መልኩ እየተንቀሳቀሰን እንገኛለን። ዛሬ እንግዲህ አጋጣሚ ሆኖ የመጣችሁበት የቀኑ መርሃ ግብር ላይ የኮንክሪት ፕሮግራም ይዘን ኮንክሪት ካስት እያደረግን ነው። እስከ ምሽት 6 ሰዓት 8 ሰዓት ይሄ ስራ ይቀጥላል። ይሄ ስራችን እንግዲህ በስፋት በመሄድ ካሰብንበት እቅድ ወደዚህ ቢያንስ ከ2 ዓመት በፊት ለከስተመሮቻችን ስራችን ሙሉ ለሙሉ አጠናቀን ለማስረከብ በተሻለ መጠን የተደራጀና የተጠናከረ አገልግሎት እየሰጠን እንገኛለን። እንግዲህ እናንተ እንደምታዩት ነው ቃልን በተግባር በሚለው መልኩ ሰርተን እያሳየን ነው። አሁን የምታዩት ስታተስ አሁን ያለንበት ደረጃ ከዛሬ 49 ቀን በፊት መሬት ላይ ነበርን፣ መሰረት ላይ ታች ነበርን። ከ49 ቀን በኋላ እንግዲህ የምታዩት ግራውንድ ፍሎር የመጀመሪያውን ሙሌት እያከናወን እንገኛለን። ከሳምንት በኋላ የመጀመሪያ ፍሎር ወይም ደግሞ የፈርስ ወለልን ሙሌት ስናደርግ እንገናኛለን። እስከዛው መልካም ጊዜ